ኤክስፖዚንግ አርጀንቲና ይቀጥላል ነው ማለት። ኤፍቢአይ ከፍቷል፣ ፋይሏን ከፍታለች። ኤፍቢአይ ሁለት ዶግስ በቃ መጣልህ ማለት ጃስ በለው መጣልህ። አሁን ገንዘብ ስታዘዋወር የነበርሽ ክላውዲዮ ታፔ የተባለሽ አንቺ እንደዚህ ገንዘብ ራሱ እኔ ግን የእግር ኳስ ፌዴሬሽን ፕሬዚዳንት ቀጫጫ የለም ማለት ነው። ቀጫጫ የለም ከሀገር ውስጥ እስከ ባህር ማዶ በቃ አላ በቃ ትተራመሳለህ። መኒ ላውንደሪ ጭራሽ መኒ ላውንደሪ አይዘዌ ኤፍቢአይ ምንም መልፋት ምናምን አይጠይቅሽም። ዝም ብለሽ የትራንዛክሽን ወር በቦሌም በምታጠሩበት መንገድ የእንትናን የጃኒ ኢንፋንቲኖን አካውንትናን አጣሩ ጋይስ ልክ እኛ ሀገር በንግድ ባንክ እንደማይንቀሳቀሱት በአቢሲኒያ በዘመኑ ምናምን ሻሿ እንደሚሰሩት ፌዴሬሽን ምናምን ጭዌ ገብቶሻል። እዛም እንደዛ ነው በቃ ኢንፋንቲኖን እንደዛ ብትመዘብሩት በጣም አሪፍ ነው። እሱ ጋር ነው መዳረሻው፣ እዛ ነው። ከዛ ይወጣ ወይ ፊፋ የሚመለከታቸው አካላት ጋር ነው የሚሆነው። ለማንኛውም የአርጀንቲና ብሔራዊ ቡድን ምርመራ ተከፍቶበታል ኤፍቢአይ ይላል። በፊልም የምናውቀው ኤፍቢአይ አሁን ደግሞ በተግባር ስራው ሊሰራ ተፍተፍ እያለ ነው። ላናሲዮን የተባለው የአርጀንቲና ጋዜጣ እንዳስታወቀው ምርመራውን በዋናነት ትኩረት ያደርገው ፌዴሬሽኑ የአሜሪካ ባንክ ስርዓት ውስጥ ባንቀሳቀሱት በ100 ሚሊዮን የሚቆጠር ዶላር ነው። ይታያችሁ እንግዲህ ከ260 ሚሊዮን ዶላር በላይ ገቢ አግኝተው ነበረ። ከዛ መካከል 57 ሚሊዮን ዶላር የሚጠጋው ገንዘብ ያለምንም ግልጽ የንግድ ምክንያት ወይም ኢኮኖሚያዊ መሳሪያ ወደ ተለያዩ ተጠቃሚዎች አስተላልፈውታል። which means money laundering ገብቷል። ይህ ምርመራ ይፋ ነው በአርጀንቲና 2026 የዓለም ዋንጫ ውድድር ላይ በነበራት አወዛጋቢ በጣም አጨቃጫቂ እንዲሁም ደግሞ ፍርደ ገምድ ላይ በሆነ መንገድ ግብፅን ባለፈችበት ጨዋታ መሆኑን ማስመር ያስፈልጋል። ማስመር ማለት ነው። እስካሁን ድረስ አሜሪካ ባለስልጣናት በኩል የቀረበ ይፋ ወንጀል ክስ የለም፣ ግን አርጀንቲና እግር ኳስ ፌዴሬሽንም የሰጡት ምንም ምላሽ የለም። ኤፍቢአይ ግን ጉዳዩን በውስጥ ጀምሬያለሁ ብሎ ይፋ ያደረገው ጉዳይ ያመላክታል። ከዛ ውጪ አይሾ ስፒር ላይ የነበረውን የዘረኝነት ጥቃት እዩት ጋይስ። Like, what are you even saying, bro? What are you saying? What are you saying? Like, ልጁ በነገራችን ላይ ማለት አንዳንዴ ያፈላል ይገባኛል፣ ግን የዘረኝነት ጥቃት እንዲደርስበት ምንም ያደረገው ነገር የለም። ሮናልዶን መመቸቱ ወር ደግሞ የግብጽ ማሊያ መልበስ ምናምን ሊያናዳቸው ይችላል፣ ግን ስሜትን በዚህ መንገድ መግለጽ የለብን። ፊፋ ኦልሬዲ ኢንቨስቲጌት አድርጌያለሁ ብሏል። ማን ነው የጅብ ጀርባ ላይ ስጋ የሚጭ ነው? አሁን ራስሽ ፊፋ የራስሽ ተቋም ልኮረክሜ ነው። አንቺ ህፃን እያለ ምናለ እጃችንን መታር አንተ እንደዛ አይደረገም እንደዛ የሚላቸው ይመስለኛል አርጀንቲናዎችን። ከዛ ውጭ ኤክስፖዚንግ አርጀንቲና ይቀጥላል። በኋላ ደግሞ ሌላ ቪዲዮ መጣበታለሁ በዝርዝር በጣም ባያዝድ የሆነ ነገር እንዳለ ለአርጀንቲና ወይም ደግሞ ፌቨራብል የሆነች ኦፖነንት መሆኗን በማስረጃ እንመጣበታለን። ሁለተኛ ቪዲዮ ለቀላችኋለሁ ትንሽ ቆይቼ። ይሄ ፔጃችን ግን አዲስ ስለሆነ ፎሎ እና እንዲሁም ሼር ማድረግ እንዳይረሳ። ኤፍቢአይ የአርጀንቲና ፉትቦል አሶሲዬሽን ወይም ኤኤፍኤ ላይ ኢንቨስቲጌሽን ከፍቷል። ይሄ የሚሆነበት ምክንያት ኤኤፍኤ በመኒ ላውንድሪንግ ወይም ደግሞ በገንዘብ ማሸሽና ማጭበርበር ስለተጠረጠሩ ነው። ተጭበርብሯል ወይም ላውንድሪ ተደርጓል የተባለው ገንዘብ ወደ 300 ሚሊዮን ዶላር የሚደርስ ትልቅ ገንዘብ ነው። ይሄም ተጭበርብሯል የተባለው ትልቅ ገንዘብ እንግዲህ የኤኤፍኤ ፕሬዚዳንት የሆነውን ክላውዲዮ ታፒያን በዋነኝነት ያማክላል። የዚህም ገንዘብ ልውውጥ ወይም ትራንዛክሽኑ ሲታይ የስፖንሰርሺፕ ዲሎችን በዋነኝነት ምክንያቱ ያደረገ ሲሆን ትራንዛክሽኑም ሲፈተሽ ወይም ትሬስ ሲደረግ እንግዲህ በተለያዩ የአሜሪካ ባንኮች ልክ እንደ ባንክ ኦፍ አሜሪካ፣ ሲቲ ባንክ እና ጄፒ ሞርጋን የተደረጉት ትራንዛክሽኖች ወደ ሳውዘርን ፍሎሪዳ ወይም ደግሞ ማያሚ ናቸው። ኤፍቢአይም በዋነኝነት እየፈተሸ የሚገኘው በሶስተኛ ወገን የተደረጉ ዓለም አቀፍ የሆኑ የገንዘብ ስምምነቶችን ነው። አሁን ላይ ኤኤፍኤ ላይ ወይም የአርጀንቲና ፉትቦል አሶሲዬሽን ላይ ምንም አይነት ክስ አልተመሰረተም። ጀስት የመጣራት ፕሮሰስ ላይ ብቻ ነው ያለው። አርጀንቲና the most racist country in the world። አርጀንቲና የዓለማችን ላይ ካሉ ሀገሮች በጣም ዘረኛዋ ሀገር ነች ወይ? አሁን የተነሳ ያለው ነገር ይሄ ነው። አርጀንቲና እግር ኳስ ክለብ ውስጥ እንዴት አንድ ጥቁር የለም? እንዴት እንደሌለ ነገራችሁ። 1800ዎቹ አካባቢ አርጀንቲና ውስጥ እንግዲህ 30% የሚሆነው ህዝቧ ጥቁር ነበረ። የት የመጡት? በብላክ ወር ደግሞ በባሪያ ንግድ ወር ደግሞ ከባርነት በንግድ የመጡት ናቸው። በቃ እዛ ጋር እየኖሩ የአርጀንቲናን ህዝብ 30% የሞሉት የነበረው። ከዛ በ1875 ዓመተ ምህረት በቃ አርጀንቲና ሙሉ በሙሉ ነጭ መሆን አለባት በማለት ይታሰብና እነዚህን ጥቋቁሮች ወይ ደግሞ ጥቁሮቹን የአፍሮ አርጀንቲና ሲባሉ እነሱን ሰብስበዋቸው ለጦርነት ያሰልፏቸዋል። ዴሊበሬትሊ ለሚካሄዱ ጦርነቶች ፊት ለፊት ያሰልፏቸዋል እንዲሞቱ ማለት ነው። እነዚህ ሰዎች በገፍ ከሞቱ በኋላ እነዚህ ጥቋቁሮች በገፍ ከሞቱ በጣም እኮ ነው የሚገርመው። በገፍ ከሞቱ በኋላ ከአውሮፓ 6 ሚሊዮን በላይ የሚሆኑ ዜጎችን ወደ አርጀንቲና እንዲፈልሱ ያደርጋል የአርጀንቲና ገቨርንመንት። 6 ሚሊዮን ዜጎች ጀርመናዊ ሊሆኑ ይችላሉ፣ ጣሊያናዊ፣ ፖርቹጋላዊ፣ ስፔናዊ ዩኔምት ነጮች 6 ሚሊዮን ይመጣሉ። እኚህ ነጮች ከመጡ በኋላ የሚያገቡት ባላቸው የሞቱባቸውን ጥቋቁር ሴቶች ናቸው። አገቧቸው። ሲወልዱ ዴሊበሬትሊ ነጭ የሆነ ልጅ እየተወለደ ይመጣል።
ጀነሬሽን አፍተር ጀነሬሽን አፍተር ጀነሬሽን እኚህ ጥቋቁሮች ሲስተማቲካሊ ክሌንዝ ተደረጉ። ከሜላኒናቸው ከቆዳ ጥቁረታቸው ክሌንዝን ያደረጓቸው። ግን እንግዲህ የአርጀንቲና ገቨርንመንት ሰዎች፣ አርጀንቲናውያን ሴሌብሪቲዎች ፊት ለፊት የሚናገሩት ነገር ነው። ጥቁር የምርም እንደማይፈለግ አርጀንቲና ውስጥ ፊት ለፊት የሚናገሩት ነገር ነው። 30% ከነበሩበት ወደ 1% ወርዷል። በ1990ዎቹ ሊትራሊ ከ70 ምናምን ዓመት በኋላ ደግሞ ከ100 ዓመት በኋላ ኦልሞስት 1% አድርጓቸዋል። ጨፍጭፏቸው ማለት ነው። የጠቅላላ ህዝቧ 1% ጥቁር የሆነባት ሀገር እንዴት ብላችሁ አስባችሁ ነው እግር ኳስ ቲሟ ውስጥ ጥቁር ይገባል ብላችሁ የምታስቡት? ዘረኝነት ሁሉም ቦታ አለ። ዘረኝነት አውሮፓ ውስጥ አለ፣ ዘረኝነት አሜሪካ ውስጥ አለ፣ ዘረኝነት አፍሪካ ውስጥ አለ፣ ሀገራችን ውስጥ አለ ዘረኝነት። ያው ሳውዝ አፍሪካ የሚፈጠረውን ታውቃላችሁ። ጥቁር ለጥቁር እንዴት እንደሚጠላለ ዘረኝነት አለ በየቦታው። ግን ሲስተማቲካሊ በጣም ከባድ የዘረኝነት ችግር አለባቸው ብለው የሚታሰቡ ሀገሮች መካከል አንደኛው አርጀንቲና። ኢቭን የላቲን አሜሪካ ዜጎች ብራዚላውያን፣ ቦሊቪያውያን፣ ሌሎች እንትኖች ከዛ አካባቢ ያሉ ሀገሮች ራሱ ሲናገሩ የምትሰሟቸው ይህን ነው። ላቲኖ አሜሪካ ማይነስ አርጀንቲና እያሉ ነው የሚያወሩት። ከአርጀንቲና ውጭ ላቲን አሜሪካ አንድ ነን ብሎ ነው የሚያስቡት። ይህን ያህል አርጀንቲና የምትገለል ሀገር ነች በዘረኝነቷ። ይህ ምንም ልንክድ የማንችለው ነገር ነው። ዘረኞቹ እንደሆኑ አሁን ድረስ የዘረኝነት ሪፖርቶች ይወጣሉ አርጀንቲና ላይ ሞስት ሬሲስት ካንትሪ ናቸው በመባል። አሁን ፈረንሳይ ፕሪዶሚናንትሊ የነጭ ሀገር ነች፣ ግን በብዛት ስደተኞችን ትቀበል ስለነበረ ወር ደግሞ በስደተኞችን በሉት በባሪያን በሉት ትቀበል ስለነበረ ሞስት ኦፍ ዘ ፖፑሌሽን ጥቁር እየሆነ መጥተዋል። ፍሬንች ጥቁሮች መጥተዋል። ስለዚህ ተጫዋቾቻቸው ጥቁር እንመለከታለን። ነጭ አንድ ወይ ሁለት ነው የምንመለከተው። ጅሩድ አለ ሌላ ማና። ግን እዚህ ጋር ስትመለከቱት ያው ነጭ ይጠላሉ ምናምን ማለት አይደለም። ነው በቃ ገብቷቸዋል ላቸው የፈለኩት ነገር። አርጀንቲና ውስጥ ደግሞ ጥቁር የለም። ስለዚህ ነጭ ነው ጥቁራቸው ቲማቸው። ዳትሰት እግር ኳስ ቲማቸው ዘረኛ ነው ማለት ይከብዳል። ግን እግር ኳስ ደጋፊዎቻቸው ዘረኛ ናቸው። እሱ በቃ ይታወቃል። ቻንታቸው ነው ይታወቃል። አርጀንቲና ዘ ሆል is one of the most racist countries to ever live in። የሊዮኔል አንድሬስ ሜሲ አምባገነንነት ወይንስ የአሰልጣኝ ሊዮኔል ስካሎኒ ፍራቻ? መልሱን ለእናንተ ትቻለሁ። የ8 ጊዜ ባሎንዶር አሸናፊው ሊዮኔል አንድሬስ ሜሲ በዓለም ዋንጫው ብዙ ፍጹም ቅጣት ምቶችን ያመከነ ተጫዋች መሆኑን ተመልክተናል። በታሪክ ከመታቸው 8 ፍጹም ቅጣት ምቶች ውስጥ 4ቱን አስቆጥሯል፣ 4ቱን ማስቆጠር አልቻለም። ይህ አጋጣሚ አርጀንቲናን በዓለም ዋንጫው ጉዞዋ ላይ እገታ እንዳይገጥማት ወይም እንድትሰናበት አያደርግም የሚሉ ሐሳቦችም ከተንታኞች ብቅ እያለ ይገኛል። ሜሲ ከሱ የተሻሉ ፔናልቲ መቾች እንዳሉ አይቶ ራሱ መልቀቅ ነበረበት ወይንስ ሊዮኔል ስካሎኒ ይህንን ታክቲካል ዲሲፕሊን ማስፈጸም አለባቸው የሚሉ ጥያቄዎችም ተበራክተዋል። በአርጀንቲና ብሔራዊ ቡድን ውስጥ ሌዮናርዶ ፓራዴስ፣ አሌክሲስ ማካሊስተር፣ ኢንዞ ፈርናንዴስ፣ ዩሊያን አልቫሬዝ እና ኒኮ ጎንዛሌስ ከሜሲ የተሻለ ፍጹም ቅጣት ምትን የማስቆጠር አቅም እንዳላቸው ቁጥሮች ይመሰክራሉ። በቀጣይ ስካሎኒ ይህንን ችግር ተመልክተው ሊዮኔል አንድሬስ ሜሲን መቼ ያደርጉታል ወይንስ አያደርጉትም የሚለው ይጠበቃል።